ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ባለፉት 2 ቀናት በተለያዩ የአማራ ክልል አካባቢዎች በተደረጉ ተጋድሎች ከፍተኛ ድሎች መመዝገባቸው ታውቋል። በተለይም ከምርኮኞች አንጻር ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት በፋኖች እጅ መግባታቸው ነው የተገለጸው። በወሎ የአገዛዙ ከፍተኛ ወታደራዊ መሳሪያ በፋኖች ጥቃት ተቃጥሏል። በስናን ጎጃም ወደ 100 የሚጠጉ ምርኮኞች በቁጥጥር ስር መዋላቸው ነው በቪዲዮ ተደግፎ ከወጣው መረጃ ለማወቅ የተቻለው። በየአቅጣጫው የሚካሄደው የሉና ተጋድሎ በተጠናከረበት በዚህ ወቅትና አብዛኛው የአብይ አህመድ ሰራዊት በምርኮና በራሳቸው ጊዜ እጅ እየሰጡበት ባለበት በዚህ ወቅት አብይ አህመድ ተጨማሪ ወታደሮችን እያሰለጠነ መሆኑ ታውቋል። በሺዎች የሚቆጠሩ ወታደሮች በልዩ ኮማንዶ ሰልጥነው ወደ አማራ ክልል እንደሚላኩ ነው ለማወቅ የተቻለው። በዚሁ መራ ግብር ላይ ሌተናል ጀነራል ሹማብደታ ኤርትራን የጨመረ ካርታ ያለበት ሽልማት እንደተበረከተላቸው ለማወቅ ተችሏል። በአማራ ክልል ወቅታዊ ጉዳይ ላይ እናተኩራለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ድሎቹን በተመለከተ ያሉትን መረጃዎች ልታካፍለን እድሉን እሰጣለሁ። በርካታ ወታደሮች ተማርኳል። የአማራ ክልል በምርኮኞች ተጥለቀለቀ እስኪባል ነው የደረሰው። ዋና የተጋድሎ እንቅስቃሴዎችን መረጃዎችን ልታካፍለን ከቻልክ አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ጠፋ ተብሎ ከበሮ ተይዞ ሲመታ እንደሰነበተ ይታወቃል። እንግዲህ የመከላከያ ትልልቅ ጄኔራሎች ከአማራ ምስለኔ አስተዳደር ጋር በተቆጣጠሯቸው የዞንና የወረዳ ከተሞች ላይ ህዝቡን በግድ በመሰብሰብ በቃ ፋኖ ተበተነ፣ በገዳም ያሉትም አሁን እጅ ለመስጠት ዝግጅት እያደረጉ ነው፣ ለአንዳንዶችም የሚፈልጉትን ስልጣንም ይሁን ገንዘብ መሬትም ይሁን የተለያየ ነገር ሰጣችሁ፣ ታቦትም እንዲሆን ተሸክማችሁ አስገቧቸው፣ የአማራ ክልል ከዛ ውጪ ሌላ ምርጫ የለውም፣ እንዲህ ካሉ ግን መተን እንበተናቸዋለን ብለው እየዘፈኑ ባለበት ሰዓት የተናገሩት ነገር እንግዲህ አየር ምድሩን በሞላበት ሰዓት ጠፋ የተባለው የፋኖ ኃይል በጎጃም፣ በጎንደር፣ በወሎና በሸዋ ታሪካዊ ድል ነው የተጎናጸፉት። መከላከያውን በርግጥ እንደ ቆላ ከብት ነው በጅምላ ሲነዱት በምርኮ ሲይዙትና የታጠቀውን መሳሪያ ዲሽቃ፣ ሞርተር፣ ስናይፐር፣ ጥቁር ክላሽ ከነ ከባባድ መሳሪያዎቻቸው እየማረኩ በእጃቸው የተቆጣጠሩ እንደሚገኙ ነው በቪዲዮ እየተመለከትን ያለ ነው። በተለይ ደግሞ አማራ ፋኖ አማራ ቀጠና ከወልዲያ ከተማ አቅራቢያ ጥቁር ውሃ ከተባለ ቦታ ላይ የሚኒሊክ ህዝብ በፈጸመው ማጥቃት አንድ ዞ 23 ከነ ኦራሉ በአርፒጂ መምታቱን ተከትሎ ከጥቁር ውሃ እስከ ሳንቃበር ያካለለ ከባድ ጦርነት ተደርጓል። እንግዲህ ይሄ ዞ 23 ዘንዶ ጅራት በተባለ ቦታ ላይ ነው የተመታው። በተደረገው ውጊያ በቅሎ ማነቂያ የተባለበት ቦታ ላይ ጠንካራ ውጊያ ተደርጎ ዞ 23 እና ከነ ኦራሉ የተመታበት ኃይል ከበባ ውስጥ እንደገባ ሲታወቅ፣ በሌላ አቅጣጫ እነዚህን ከበባ ውስጥ የገቡ ኃይሎችን ለማስለቀቅ በሚል በርካታ ሰራዊት በተለያየ አቅጣጫ ተንቀሳቅሶ ነበረ። ነገር ግን የአማራ ፋኖ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር እና የዞብል አምባ ክፍለ ጦር በጋራ ባደረጉት የመልሶ ማጥቃትና በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግረው ከፍተኛ ድል ነው የተጎናጸፉት። በተለይ በቅሎ ማነቂያ የተባለውን ቦታ ለማስለቀቅ ሌላ ኃይል እንቅስቃሴ እንዳያደርግ አጋዥ ኃይል እንዳይመጣ ለማድረግ ድልብና ሰከላ በተባሉ ቦታዎች ላይ የምስራቅ አማራ ኮር 1 ከፍተኛ የሆነ የመግታት ስራ በመያዝ በተለይ በቅሎ ማነቂያ ላይ የነበረውን ኃይል ደምስሰውታል ማለት ይቻላል። እንግዲህ የተመታው ኃይል ከ30 በላይ በአንደኛዋ ጦር እንኳን ብቻ ከ30 በላይ ያገዛዙ ጦር ተገሏል። ከዚህ ቁጥር በላይ እጅ ሰጥቷል። በርካታ የጦር መሳሪያዎችን በእጃቸው ማስገባታቸውንና የጦር አመራሮች ጨምሮ በውጊያው እንደቆሰሉና እነዚህን የቆሰሉ የጦር አመራሮችን ለማውጣት በርካታ ሰራዊት እንደረገፈ ነው መረጃዎች ያመላከቱ ያሉት። በዚሁ ቀጠና እንዲሁ በሰሜን ሸዋ ዞን አማራ ፋኖ ሸዋ ጠቅላይ ግዛት እዝ በአንኮበር ወረዳ አልዩ አምባ ከተማ ዙሪያ ጉዛምባ በተባለ ቦታ ላይ በሚገኙ የአድማ ብተናና ሚኒሻ ካምፕ ላይ ጥቃት በመፈጸም የአገዛዙ ጦር ወታደራዊ ካምፕ ለፋኖ ኃይሎች አስረክቦ መውጣቱንና የቡድን መሳሪያዎችን መማረክ መቻሉን ተመላክቷል።
በሌላ ዜና እንግዲህ በጎንደር ቀጠና በማዕከላዊ ጎንደር ምዕራብ ደንቢያ ጨዋሂት ከተማ ተነስቶ ወደ ደርጂ ሲጓዝ የነበረው የአገዛዙ ጦር ጅብጅባና ዋራጅ ከተባለ ቦታ ላይ ሲደርስ የአማራ ፋኖ ህዝባዊ ድርጅት በሰነዘረው የደፈጣ ጥቃት በርካታ ኃይሉን አስመትቶ ወደ መጣበት ወደ ጨዋሂት መመለሱንና ወደ ደርጂ ሊንቀሳቀስ የነበረው ኃይል ተበትኖ ወደ ጎርጎራና ወደ ጨዋሂት መሸሹን ተመላክቷል። በተያያዘ ዜና በጣም የሚገርመው አብይ አህመድ ወደ ጣና ገዳማት ለጉብኝት የተሰራ በገዳማት ውስጥ የተሰራ አንድ ሙዚየምን ለማስመረቅ ይመጣል ስለተባለ የጣና ገዳማትን ከፋኖ ለማጽዳት በሚል በርካታ ጀልባዎችን የያዘ የአገዛዙ ጦር በተለይ ደቅ ወደ ተባለችው በጣና ትልቋ ደሴት ተብላ የምትጠቀሰው ላይ በጀልባዎች የሪፐብሊካን ጋርድ በተለይ የኮማንዶ አባላትን ይዟ ደቅ ደሴትን ለመቆጣጠር እንቅስቃሴ በሚያደርጉበት ሰዓት ደቅ ከተማ ላይ የነበሩ የፋኖ ኃይሎች አጸፋዊ እርምጃ በመውሰድ አንዱን ጀልባ ሙሉ በሙሉ መተው ሲያሰጥሙት አንደኛው ጀልባ ላይ ያሉት ደግሞ በርካቶችን ቁስለኛና ሙት በማድረጋቸው በዚህ የተደናገጠው የአገዛዙ ጦር አስክሬኑን ይዞ ወደ ዘጌ በሚገኘው ዳጋ እስጢፋኖስ ገዳም ለመቅበር እንቅስቃሴ ሲያደርግ በገዳሙ ላይ የቀብር ስነ ስርዓት የማይፈጸምበት ፍጹም ጸጥታ የሰፈነበትና ቀብር ከዚህ በፊት ተፈጽሞበት የማያውቅ በመሆኑ እዚህ ቀብር አትፈጽሙ በማለት እዛ አካባቢ የሚገኙት የገዳም መነኩሴዎች ከፍተኛ ተቃውሞ ማስነሳታቸው ታውቋል። እዛ አካባቢ የሚገኘውን የገዳማትና የዘጌን ናርጋ ስላሴ ኡራኪዳን ምረትና የደቅ እስጢፋኖስን ገዳማትን ምናልባት ጠቅላይ ሚኒስትሩ ጣና ሐይቅ ላይ እንቅስቃሴ ሲያደርግ በቡድን መሳሪያ ይመቱታል በሚል ሰበብ ያንን አካባቢ ሙሉ ለሙሉ ለማጽዳት እንቅስቃሴ አድርጎ ነበረ። ተመቶ ተመልሷል። አሁን ግን ያንን አካባቢ ለማጽዳት ከባህር ዳር ሚካኤል ቤተክርስቲያን አካባቢ የሚገኙ ማህበራትን ሰብስቦ ሙሉ በሙሉ ጀልባዎቻቸውን በመንጠቅ በርካታ የሪፐብሊካን ጋርድ አባላት አሁንም ወደ ተባሉት አካባቢዎች እነዚህ ገዳማት አካባቢ ከ20 በላይ ጀልባዎችን ሰራዊትን ጭኖ እንቅስቃሴ ለማድረግ በዝግጅት ላይ እንደሆነና የፋኖ ኃይሎች ከፍተኛ ጥንቃቄ ማድረግ እንዳለባቸው እየተነገረ ነው የሚገኘው። በሌላ አቅጣጫ እንዲሁ በምዕራብ አርማጭሆ ወረዳ አብርሃጅራ ሲጓዝ በነበረ የአብይ ጦር ላይ የደፈጣ ጥቃት ተፈጽሞ ከባድ ጉዳት መድረሱን ለማወቅ ተችሏል። ከመተማና ከአብርሃጅራ በመነሳት ወደ ሱዳን አዋሳኝ ድንበር ቀጠናዎች ማለትም ወደ አዲስ ዓለም ሞገሴ ወደ አንበሶ ቁጥር 5 ወደ ተባሉ ቀጠናዎች በስምሪት ላይ እንዳለ ድንገተኛ ጥቃት ደርሶበት በዲስቃና ሞርተር ከባድ ጉዳት እንደደረሰበትና በተለይ ከገንዶሃ ወደ ሽንፋ ዱራምባ በተባለ ቦታ ላይ ሲንቀሳቀስ የነበረው ኃይል መመታቱንና ተደናቅጦ ተበትኖ ወደ መተማ ከተማ መሸሹን ለማወቅ ተችሏል። በሌላ ዜና በጎጃም ቀጠና ያልታሰበ ያልተጠበቀ ከፍተኛ ሽንፈት እንደደረሰበት የአገዛዙ ጦር በተለይ የ206ኛ እና 109ኛ የፋኖ ሁለት ኮሮች በጋራ በምስራቅ ጎጃም ዞን ወታደራዊ ጠቀሜታ ከፍተኛ በሆነው የጨቄ ተራራን ለመቆጣጠር ለወራት ሲዘጋጅ የሰነበተው የአገዛዙ 602ኛ ኮር 25ኛ ክፍለ ጦር 32ኛ ክፍለ ጦር 57ኛ ክፍለ ጦር የፋኖ 24ኛ ክፍለ ጦር ለማፈን ከፍተኛ እንቅስቃሴ አድርጎ በ24ኛ ክፍለ ጦር ከባድ ሽንፈት ደርሶበት በርካታ ሰራዊቱን አስደምሶ መመለሱ ይታወቃል። አሁን ደግሞ በስናን ወረዳ ከደብረ ማርቆስ ከተማ በቅርብ ርቀት የምትገኘው በስናን ወረዳ ሮብ ገበያ ከተማ ላይ በተደረገው ውጊያ ሰራዊቱን በገፍ ማርከው የያዘውን መሳሪያ ነጥቀው በርካቶችን ሙትና ቁስለኛ በማድረግ ከፍተኛ ድል መጎናጸፋቸውን በተለይ የ24ኛ የፋኖ ክፍለ ጦር በስናንና በጮቄ ተራሮች ላይ ያደረገው ድል ከዚህ በፊት ደጋዳሞት ደንበጫ ቋሪትና በሰከላ አካባቢ አጉት አካባቢ ከተደረገው የማይተናነስ መሆኑ ነው ማየት የቻልነው። ይህንን ዝም ብለን የተናገርነው አይደለም። በተደረገው ውጊያ 3 ድሽቃ 2 ሞርተሮች 8 ብሬን 5 ስናይፐር 230 ክላሽ ከበርካታ ሺዎች ተተኳሾች ጋር መማረኩን ለማወቅ ተችሏል። 2 የመቶ አለቃ ባለማዕረግተኞችን ጨምሮ 61 ወታደሮች ተማርከዋል። በዚህ ውጊያ 2 የሬጅመንት አዛዦች 5 መቶ አለቆችና 420 የአገዛዙ ጦር መደምሰስ መቻሉን የፋኖ ኃይሎች
ገልጸዋል። ከ137 በላይ ቁስለኛ ተደርጓል በማለት የፋኖ አመራሮች እንደገለጹና ወደ ጮቄ በሌላ አቅጣጫ ማለትም በማቻከል ወረዳ የጀነራል ሰይፉን ጦር ለማገዝ ወደ ጮቄ ሲሄድ የነበረ አንድ ዲሽቃን የቴዎድሮስ እዝ 109ኛ ኮር አስረክቦ ጉዞው ተሰናክሎበት ወደ ኋላ እንዳፈገፈገ ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ በፋኖ ኃይሎችና በአገዛዙ ጦር መካከል እየተደረጉ ያሉ ውጊያዎች አሁንም በስፋት ተጠናክረው የቀጠሉና የአገዛዙ ጦር በሄደበት አቅጣጫ ሁሉ እየተመታ እየተመለሰ እንደሆነ ነው ለማወቅ የተቻለው። በተለይ የአማራ ፋኖ